እንዳለ አርግዛ ሊሆን ይችላል። አዎ ሊሆን ይችላል እያሉ ነው። ስማኝ እና ምንድነው ይሰራል? የእርግዝና እኮ ነው። ሳሚ ቀስ ብላችሁ አውሩ። እሺ ነው ካሁን በቃ አንተ ሌላ ለምን ታወራለህ? አይ እኮ ትመርምር ነው እኮ በቃ ማወቃችን አይከፋም። ሳራኔ ማስፈራራኝ አዲስ ነገር ምትልምጣሽ እዚህ ጋር እኮ የሚላጥ እንትን ነው እኮ ይሄሽ ይዛዲ አንተ ለምንድን ነው የምትበጠብጠው? ምን በጠበቅኩ ነው? ሰላም ሰላም፣ እንዴት ናችሁ ቤተሰብ? እኛ ያለን እግዚአብሔር የተመሰገነ ይሁን። እንግዲህ ተመልሰን መተናል ቤተሰቦቼ። ያው ሰሞኑን ሲፈጠሩ የነበሩትን ነገሮች በሙሉ ሁላችሁም እያያችሁ ነው። ያው እንግዲህ ገኒ ላይ የተፈጠረው ነው። ምን የምታረገው ነገር እርግጠኛ ነኝ ይክሩ። አሁን ቤተሰቦችን ላዋራበት፣ በቃ አትረብሽ። እኔ ቤተሰቦች ምንም አሁን እናንተ ሁላችሁም እኔ ላይ እየፈረዳችሁ ነው ማለት ገኒ ላይ የተፈጠረው ነገር። እሺ እኔ ምን አባቴ ላድርግ? ቤተሰብ እኔ እኮ ምንም ማድረግ እኮ አልችልም። አላወቅኩትም። ሰውየውን እንደዚህ ነገር የፈጠረባትን እናቴ ላይ ባውቀው ኖሮ ሄጄ የሆነ ነገር እፈጥራለሁ እንደ ወንድ ልጅ ማለት ነው። ምንድን ነው የምትፈጥረው? ምን ማድረግ ያለብኝን ሄጄ አረግ ነበረ። ግን አሁን በቃ እንደዚህ ያደረገውን ሰውዬ ከሌ ነው ብዬ እንኳን መለየት አልቻለም። ይኸውላችሁ ቤተሰቦቻችን ማለት የተፈጠረ ማን ይፍጠርባት ምን ሆነ ነው? አንተ ምን ይደረግ የምናውቀው ነገር የለም። እና አንተም ዝም ብለህ ነው የምዝተው እኮ። ምንም ያገኘሁት ነገር የለማ። ፖሊስ ጣቢያ ሄድኩኝ። በዙሪያ ያሉትን ሰዎች ይዘና ተማው ሄዳችሁ እናንተ ናቲንም አንቺም ይዘዲንም ሄዳችሁ አይደል? ሄድን እኮ ታዲያ። እና ምንም አልተቀበሉ ምንም ያረጉልኝ ነገር የለም እኮ። በቃ እኮ እንዴት ነው እሺ የእናቴን እንደዚህ የተደረገችበትን የምበቀለው? ለምንድን ነው የምትበቀለው? በቃ ለህግ መስጠት በቃ ምንም እኛ አንተ እኔ ማናችንም አንበቀልም። ለህግ ነው የምንሰጠው። የምናገኘውን ገኒን እንዲያረጋትን ሰው ለህግ ተጠያቂ ማድረግ ነው ያለብን እንጂ ልትበቀል ህግ። እሺ ህግ የዛሬ 2 ዓመት 3 ዓመት እስኪልልኝ እናቴ ስትሳቀቅ አይምሯ ተበላሽቶ ቁጭ ብዬ ማየት አለብን? እኔ እንደሱ አላልኩ። አይገርምሽም? አንቺን ራሱ ማለት ሳሚውል ወደዛ ዘርበልኝ። በቃ ስርዓት ያዝ። ቡናውን ምንድን ነው የምትለው? በቃ በስነ ስርዓት አስብ። ደግሞ አንቺ ምናምን ይዘዲን ምናምን አትበል። በቃ ማሰብ ካለብህ አስብ። ሁላችሁም ቤተሰቦቻችን በቃ እኔ የማስበው ገኒን እንደዚህ ያደረጋትን ሰው አግኝተን ለህግ መስጠት። ሌላ ምንም የምናደርገው ነገር የለም። አንተም ብትሆን ዝም ብለህ ነው የምትደነፋው። ማወቅ ያለብህ ይሄንን። እኔ በጣም አንቺ ማግባው በጣም የተሳሰብ ይኸውልህ ሳሚ፣ እኔ የሆነ የተጠራጠርነው ነገር አለ። አንተም እኔም በቃ ያንን ነገር ደግሞ ዛሬ ለአንዴና ለመጨረሻ ጊዜ በራሳችን ልንወስን ነው ማለት ልናደርግ ነው የመጣ ነው። እኔ አይሆንም፣ በቃ ያ ነገር አይሆንም። ገኒ እኔ እንጃ ብቻ እኔ አላውቅም። ልትሆንም ትችላለች፣ ላትሆንም እኮ ትችላለች። እሱን የምናውቀውማ ዛሬ በቃ። ስለዚህ እሱን አረጋግጠን በቃ ቤተሰቦች፣ ያው ሰሞኑን አይታችኋል። ገኒ ሲያስመልሳት ነበር፣ ሲያማት ያቅለሸልሻታል። አንዳንድ የእርግዝና ስሜቶች እያየንባት ነውና እናንተ ራሱ ኮሜንት ላይ ስትሉን ነበር ገነት ሳታረግዝ አትቀርም ከተደፈረች በኋላ እያለች። እኔ እንጃ የሚሆን አይመስለኝም፣ ግን እሱን ለማረጋገጥ ዛሬ ምርመራ የምትሄድበትንም ነገር ገዝተናል፣ ገብተን እናረጋግጣለን። ቤተሰቦች ማለት እኔ ምንም በቃ መፍትሄ ሁላ እየጠፋብኝ ነው። ሁሉም እኔ ላይ ባዳ ነው የሆነብኝ። ሁሉም ዞሮ እኔን ነው የሚወጋው፣ እናቴን ነው የሚወጋው። ወንድሟ እንኳን መጥቶ ለምንድን ነው የመጣው? ለመሬቷ ሲል አይታችኋል። ባለፈውም አሻራውን ይዞባት ሄደ አላለቀም ብሎ እና ቤተሰቦች ብቻ ዛሬው የእርግዝና ምርመራውን ይዘን መተናል። ቼክ እናደርጋለን። ገኒ አንዴ እንግዲህ እናንተም ማየት ጀምራችኋል። እስቲ ኮሜንት ጥሩ ነገር ጻፉልን፣ ላይክ ሰብስክራይብ አድርጉልን ቤተሰቦች። ቢያንስ እናቴ በቃ ምንም ማለት አልችልም እና ብቻ ወንድምየውንም ለህግ አሳልፌ ለመስጠት እየሞከርኩ ነው። አሁን ግድ ነው ያለበትን ስላላወቅኩ ነው። እና ታዲያ ንብረቷን ወስዶ ዝም ብሎ ይመስልሻል? የሚቀድመው እሱን ማስያዝ፣ ጠላቱን ማስወገድ፣ መጀመሪያ መመርመር፣ ከዛ ምን እንደሆነ ማወቅ።
እሱንማ ልናቅ እኮ ነው ዛሬ አይደለ? በቃ ሌላ ግን ሲጀመር ማለት ጠላቶቼ በዙሪያ ያላችሁትን እንዳለ አስይዛቸዋለሁ። አሊዝ እንተያያለን። አንቺ ሲጀመር እንደዚህ እየሰደብሽኝ አትኖሪያለሽ። እንተያያለን። የሚሆን ይመስላል የዛሬው ነገር። እኔ ማሰብም አልፈልግም። መጠርጠርን ማሰብ ጨንቆኛል። በእናትሽ አሁን እሷስ እሺ ትለናለች ወይ ነው? አሁን ሐኪም እኔ ምን አውቃለሁ? ሐኪም ቤትም ይዣት እንዳልሄድ ታውቂያለሽ ያለችበትን ሁኔታ። ሐኪም ቤትማ ይዘናት እንዴት ነው የምንሄደው? አሁን ዝም ብላ አስጨንቃት እሷን እኮ በቃ ዝም ብለን የምናደርገው ነው። ቆይ ፍፄን ጠርተሽዋል? ጠርቼዋለሁ። ይመጣል እሱ እኮ ምን ይሻላል? እኔ ምን አውቃለሁ? እንዴት ነው የምናሻላት? እሺ አሁን እንዴት ነው? ምን አንቺ ታውቂበታለሽ? እኔ አዎ። ለምንድን ነው ሴት አይደለም እንዴ? ምን አይነት ጥያቄ ነው የምትጠይቂው? ቆይ እኔ እኮ አንቺ ግራ ታጋቢኛለሽ። ምንድን ነው ግራ ማጋባት? መቼ ነው አሁን ስለዚህ አወቅሽ? እዚህ ላይ ተጽፏል ሳሚ እኮ። እሺ እንዴት ነው የምናሻናት እራሱ? አሁን እሺ አትለም። እሱን አላውቅም፣ እንዴት እንደምትሻናለን አላውቅም። ብቻ ቤተሰቦች ያለው ነገር በጣም የሚያስጠላ ነገር ነው። ጥሩ አይደለም። በቃ እናንተም እስካሁን ደስ የምታዩት ነገር ነው። ተሻለሽ ዛሬ ግን ቤተሰቦች በቃ እንደዚህ ነው የሚያደርጋት። አያችሁ አይደል? እኮ አንተም አታስጨንቃታ እንዴ? ለምን ላድርግ? አሁን ልብሷ ራሱ ከተቀየረ እኮ ስንት ጊዜ እሺ አትለንም። እኔ ልብሷን ልቀይርላት ከዛ በቃ እኔ እንጃ ዋና ጠጣ ሽንቷ እንዲመጣ ከዛ ሽንት የመጣ ስትል እንድንመረምር ግን ልብሷ የሚቀየር በቃ ሄዳ ሽንቷን እንደምንም እናሻለን። ካለበዛ እንዴት ነው ቼክ የምናደርገው? አሁን ይኸውልህ በቃ ገኒ ነይ ልብስሽን ቀይሪ። በቃ እኔና አንቺ ልብስን ቀይር። ልብስን ቀይር ገኒ። እሺ ይሻለናል። ተነስ ይዘናት እንሂዳ። ልብሳችንን እናስቀይር። ከዛ ቀስ እያልን ደግሞ ትሸናለች። አይሻል? ማነው የሚጮህ? ገቡ። ምን ሆናችሁ ነው? ምንም ነገር ያወራል። ሰላማት ነው መጀመሪያ ሳሚ ምን ሆናችሁ ነው? መንገድ ላይ ይለቅፈኛል። ምን ሆናችሁ ነው? ይኸውላችሁ አሁን የምንጨቃጨቅበት ሰዓት አይደለም። በቃ ሁላችሁ ገኒ ነይ ልብስን ቀይር። ነይ ነይ ገኒ ነይ ከኔ ጋር ማንም አታወራ። ስማ ናቲ ስማ ሰሞኑን እያስመለሳት እንደሆነ አይታችኋል። ገነት እኮ እኔ ተጠራጥሬያለሁ። እና ደግሞ ቤተሰቦች ራሱ ኮሜንት ላይ ማለት እንዳለ አርግዛ ሊሆን ይችላል፣ አዎ ሊሆን ይችላል እያሉ ነው። ስማኝ እና ምንድን ነው እየሰራ ያለው? የእርግዝና እኮ ነው ሳሚ። ቀስ ብላችሁ አውሩ እሺ። ሳሚ እኮ የእርግዝና ነው ይሄ የእርግዝና ቆይ እና እሺ እኮ እንደምንም ሽንቷን እናሸናትና ትመርመርን።
ይኸውልህ እኔ ተጠራጥሬያለሁ። እርጉዝ ሳትሆን አልቀርም ናቲ። አዎ ቀድሞ ነገሮች ሳይፈጠሩ በፊት ልክ ነው ይመርመር። ልክ ነው ምን አናት በል በእናትህ ደግሞ አንተ ማን እንዴት ነው? እኔ ስለ መደፈሯ ራሱ እርግጠኛ አይደለሁም ማለት ነው ናቲ። እኔም እንደዛ በሆን ደስ ይለኛል ናቲ። እኔም ባላምን ባይፈጠር ደስ ይለኛል። አንተ ይሄ ደደብ ንፍጥ ጭንቅላት መሆኑ እዚህ ጋር ሳሚ መመርመሯ አይከፋም። በቃ ቢሆንም አሉ መመርመር አለባት። በቃ እንደዚህ አይነት ሀሳብ ከጭንቅላታችሁ አውጡት። ጥሩ ነገር ብለህ በኋላ ነገሮች ከተፈጠሩ በኋላ ማዘን ይሻላል። ከአሁኑ መርምረን ነገሮችን እንድረስባቸው ሳሚ አይሻልም? ልክ ነው እኮ ያለው ሳሚ ሀሳብ። ላይሆንም እኮ ይችላል። እዚህ ጋር ላይሆንም ይችላል። መቼም ነው ዝም ብለህ አትልም። ይሄን ሞክረህ እንመርምር፣ እንወቅ ነገሮችን። አሁን ብናውቅ አይሻልም? አንተም ንቃ እንጂ ምን ነው? እሺ ምንድን ነው አንተ የምትለው? እኔ እኮ ናቲ አንተ እንደምትለው በቃ ባይፈጠር ባይሆን እናቴ ባትደፈር ባታረግዝ በጣም ደስ ይለኝ ነበር። ግን እንደዛ አይደለም ተፈጥሯል። በቃ የእርግዝና ምልክቶች እንዳለ አይቼባታለሁ እኮ ሳሚ። ይሄ ነገር እንመርምረው። ከአሁኑም የማይሆን ነገር ከሆነ እንትን እኮ ይመርመርና ማለት ነው። የሚሆነውን ነገር ደግሞ ቁጭ ብለን እናስባለን። ካልሆነ እኮ ፈጣሪ ይመስገን እናመሰግናለን ፈጣሪያችን እኮ። እንደዛማ ባይሆን ደስ ይለኛል። አዋ እኮ ምን ላንተ ጠይቃለች? ማስታጠቢያ ውስጥ ታሸኛትና ይኸውልሽ ይሄንን ውስጥ ነው የምንከተው እኮ አንቺ አሸኛት። እኔ ወንድ እንዲቀርባት አትፈልግም እና ጠፍቶሽ ነው? እንዴት ነው የምታሸኝ? ማስታጠቢያ ላይ ይሁን አይኮን ያልኩት ይዛዲ። ኧረ በፈጣሪ ስም ኧረ ተይ አንቺ ኢክራም በእናትሽ ሽንት ቤት አሳሸኛት። ታማለች እኮ አንተ። ይቺ ልጅ ደግሞ ሌላ ሽንት እንዳታመጣብን እኔ ሄጄ ላት ናቲ። ምክንያቱም አይደለም እኮ እሱ አሁን ይኸውልህ ኢክራም እኔ አላምናትም። ሌላ ሽንት ወይ ራሷን ትሸናና ታመጣልን አንቺ እኮ ሂድ ተመልከት። ኧረ እንደዛ አታደርግም። ተው እንጂ። ኧረ ተው እኔ ማንንም አላምንም። እሱንም እንዳታምነው አንተ ማታምነው ዝም በል በእናትህ። አብረን ነው የምናሸናው። እኔ አንቺን አላምንሽም። ነጭ በጣም ተጨማለክ ሳሚ። ግን ወላሂ የምሬን ነው ሳሚ። ተወቀዋት ተነሳ ነው ዋዳ እንዴ ነገር በቃ አንተ ሰውዬ በእናትህ በቃ ተወኝ። አልተዋጠልህም ሀሳቤ ተወኝ በቃ። ስማኝ እኔ ተረቸ ሰምቻለሁ። እዚህ ጋር እያልኩ ያለሁት ይሄን ነገር መውሰድ ያለባት ግን ትመርመር እንወቀው። አንተ ምን ታርግዝና በኋላ ወደፊት ያለው ነገር እንወቅ ነው የምትለው? አንተ ታርግዛ ነገሮች ይበላሹ። ቆይ እርጉዝ ከሆነችስ እንወቀው። ምርመራውን ማወቁ አይከፋም። እኔ እኮ አንተ እኮ በቃ አቃጥለህ ልደፋኝ ነው። ምን አደረኩ? እንወቀው ምርመራውን ነው ካልኩት እዚህ ጋር አንተ ሳሚ ምን ታረጋለህ? የሸደሩ ማለት ነው እንዳትፈልግ የሸደሩ እንደጠይቁ እንደ ተረጋጋ እንጂ ምን ያዙ ልቀቁኛል። ምን ይሁን ነው የምትለው? እኔ ያልኩ ያለው ምርመራውን ያለውን ነገር እንወቅ። እሺ እንወቅ። አሁን በቃ ይሄን እኮ ነው ያልኩህ። ትመርመር አንተ ሌላ ለምን ትዋላለህ? አይ እኮ ትመርመር እንወቅ። በቃ ማወቃችን አይከፋም። ምንድን ነው የምትጨቃጨቁት እናንተ ደግሞ? ምን ሆናችሁ ነው? ቆይ እንደዚህ የምትነዛነዙ ሞክረው ወስናቸው። በቃ እኔ ምን ሞክረው መሞክረው አይከፋም። ምን ችግር አለ? መሞክረው ይኛል እንዴ? አሬ ቀስራል እኮ ቀስራል። ግን እኔ ግን ታድቻለሁ። የምሬን ነው እንዴ ናቲ። ምን ማለት ምን ጨንቆኛል ናቲ። ይቅር በቃ አይደለም ቢሆን አንደኛ ነገር እንደዚህ የሆነች መቼም አንዛለቅም አይደል? ስለዚህ ገኔት ነው የምትሄጂው? ነይ ኢክራም አድርጊበት። እንደዚህ ነው መሰለኝ። መጀመሪያ የምናደርገው ሳሚ አሁን ይሄ ነገር እውነት ልጅ ተፈጥሮ እንደናት እሱ አይደለም። ኧረ እሱ እንትን ነው በእናቴ ብር ምናምን እንዳይበላው ነው የሚደረገው። በሱ ብቻ ነው የሚመረመረው። ሌላ ምንም የለም እኮ እዚህ ምናምን ዶክተር ነኝ አይደል? አምጦ ሳሚ አምጦ መመርመር እኮ ነው እኮ ሳሚ። ወደፊት በኋላ አርግዛ ሆዷ ገፍቶ ችግር ከሚፈጠር አሁን መርመረ ነገሮችን እንወቅና እንፍታ። ምንድነው
ያለው ነገር አምጣው ሳሚ ይቅርብኝ ቀማው አንተ ይቅርብህ ምንድነው ናቲ እዚህ ጋር ቆይ የምታውቀው ነገር አለ አስበኸዋል አንተ ተወኝ በእናትህ የምታውቀው ነገር አለ እንዴ ገኒ ማን እንዳስረገዛት የምታውቀው ነገር አለ ምንድነው የሚለኝ ዛሬ ገና ከመንገድ ጀምሮ ሳሚ ጸብ ነው እንደምፈልገው ስለዚህ መርመራ ለምን ትከላከላለህ ለሱ ይመርመር ይሄ መመርመር አለበት አትሆንም ቆይ ሳሚ ስማ አንተ ነገር የሰማኸው ነገር አለ የሰማሁት ነገር የለም ግን የምታሳየው በቃ አታውራ ሌላ ወሬ ምንም አታውራ በቃ እንመርምረው ከሆነ ቆይ ዘዲ በእናትህ እኔ ፈርቻለሁ በእግዚአብሔር በቃ እኔ እየፈራሁ ነው አንተ ፈርተኛንም አታስፈራራን አብረን እንገዛም ይሄን ያው ግን አው እናትህ እርጉዝ ናት ብባል ምንድነው መሆኑ ይክራ አንተ እኔ አይምሮዬ መቆጣጠር አልችልም ቆይ እስኪ ዝም ብለህ ሳሚ ለምንድን ነው ሀሳቡ ላይ ያልተቀበልከው አንተ ሀሳብ ተናገር ቆይ እንዴት ነው ታስቡት እንዴት ነው ገኒ በኋላ ገኒ ሆዷ ገፍቶ ሌላ ችግር ከመፈጠሩ በፊት ይሄ ነገር እኛ ቀድመን ማወቅ የለብንም ነው የምትለው እውነቱን እኮ ነው ኢዘዲና እና ታዲያ ብዙ ነች ቢባልስ ምን ልናል ቢባል አይ መፍትሄ እንፈልጋለን ሆዷ ሳይገባ ቢባል በእናታችሁ ቢባል ምናምን ብላችሁ ራሳችሁን አታስጨንቁ ሴት ነሽ አንቺ ይገባሻል በኋላ ሆዷ ገፍቶ እቺ ኧረ ሽንቱ ከቆየ ደግሞ ምንም አይመስለኝም እኮ በቃ እናርጋዋ ታዲያ ለምን እኮ እናርጋው ነው ግን ሲመጣ እናርጋው እሺ ይላጣ አንቺ ታውቂያለሽ መሰለኝ አይላጥም ይላጣል እንጂ አይላጥም እንዴ ዘዲ የማታውቀው ነገር ውስጥ አትገባ አይ ከተላጠው እኮ ነው እሱን ተይው የሚላጥ ነገር አለው ከለ ፈራኔ ማስፈራራኝ አረ ይላጣል ሞክሪው ልጣሽ እናቴን ሰላም ይኸው እዚህ ጋር እኮ የሚላጥ እንትን አለው እኮ ያየሽው አንዱ ምንሱ ተጠቀም አርጊው 10 ሰከንድ ነው መሰለኝ የሚቆየው አምጪኝ ሞክረዋል ልቀቅ ቆይ ባላ አንተ ተረጋጋም ነው እኔ ሞክረዋል በቃ ገባሁበት ያው ገባሁበት ሰከንድ አንተ እዛ ውስጥ ነው የሚደረገው የምን አይነት ልጅ ነው እናታችሁ እስከባው እዛው በቃ ጨርጎ ቀበዘ ተስከ አይናይኑን አትደሙ እንኳን እንዳታሳዩ ሳሚ ተረጋጋ ፈጣሪ ያለው ነው በቃ እርጉዝ ከሆነች ናት ካልሆነች ደግሞ አይደለም እንደዚህ አይነት በቃ ዝም በል ዝም ብለን 10 ደቂቃ እንጠብቅ ፈጣሪ ነው ያለው ነው ሳሚ ፈጣሪ ያለው አይቀር እርጉዝ ከሆነች አንተም ወንድም አገኘ ወይ እህት አገኘ ፈጣሪ ያለው ነው ሳሚ ዘዲ እንደዚህ ባል ምን በቃ አይ እኮ ፈጣሪ ያለው ዝም በል ካልሆነችም ፈጣሪ ይመስል ዘዲ ቆይ ሳሚ አንተ እርጉዝ ልትሆን እንፈልጋለን ዘዲና አንተ ልጅን አታስጨንቁት ጀመር እያስጨነኩት እኮ ያለው እዚህ ጋር ፈጣሪ ያለው ነገር እኮ ይሆናል አይቀር አዎ ያለው ነው የሚሆነው እርጉዝ ካልሆነችም ሳሚ ካልሆነችም ከሆነችም ሆነችም አዎ እንደሱ አስቀምጠው ይሄ ነገር ማለት ነው አምኖ የተገባበት ነገር ስለሆነ አንተም ደግሞ ማለት ነው ይሄን መድኃኒት እንግዛት ስለነበር ወይ ጥርጣሬ ባይኖር ስላለ ነው እኔም አጠራጥሬ ነው እኮ የገዛ ነው ፈጣሪም ግን ሊረዳን ይችላል እኔ የምመጣው ወላሂ ባልሆነች ነው የምለው እኔም ባልሆነች ነው የምለው እኔም ባልሆነች ነው ግን ማለት ነው እርጉዝ ሁና ማለት ነው አስወርጅ ምናምን የሚባል ነገር አትልም ለምን ፈጣሪ ጋር መጣላት አስወርጅ እንደዛ አንደኛ ነገር ራስህን መቆጣጠር አታስወርድም እንዴት ነው የምታስወርደው አንተ ኃጢአት እኮ ነው ግን እንደ ሲጀመር እንደዛ መሆን የለበትም ግን ካገኘ በእናትህ ዘዲ እኔ እንደዚህ አትበለኝ በእግዚአብሔር በቃ እንደዚህ አትበለኝ በእናትህ ዘዲ አንተ ለምንድን ነው የምንበጠብጠው ምን በጠበቅኩ ምን አልኩ ምንድነው ይክራ ምንድነው ሁለት መስመር ሁለት ቀያይ መስመር አለው ቆይ ልደፋው ነው ቁጭ አድርጊው እና እናታይም እንዴ አንቺ ነሽ መጀመሪያ የመረመርሽው ምንድነው ሁለት ቀይ መስመር እንዴ ይክራም እንዴ ያረጋስኩት ሳሚ ምን ሆነ ነው እንዴ እኮ ምንድነው ሁለት መስመር እኮ እያልኩሽ ነው ምንድነው ሁለት መስመር እንዴ ጨዋላ እርጉዝ ነች ነው በቃ ምንድነው እርጉዝ ነች ሳሚ ባለ ልቀቀኝ ነኝ አይደለች ወላሂ ነው አንተ ተሳስታ ነው ነው አይደለችም ሳሚ ተሳስታ ነው አይደለችም ሳሚ ተሳስታ ነው አይደለችም ተሳስታ አይደል ሳሚ ተሳስታ ነው አይደለችም ሳሚ ተሳስታ ተረጋጋ አይደለችማ
ቆይ ምን አይነት ጣጣ ውስጥ ነው የገባው? አይደለችም በይው። ምን አይነት ጣጣ ውስጥ ነው? አይደለችም በይው። ናቲግራም ቆይ አንቺ እውነትሽን ነው በእግዚአብሔር። አይደለችም አትይም። ምን አንቺ ምንሽ ነው የምታውቂው? አትናገሪ። አለቀልኝ በእናትህ ናት ይዘት በቃ አልቆልኛል። እኔ ሁለት መስመር እርጉዝ ናት። ቆይ በእግዚአብሔር ይክራም እውነቱን ንገሪኝ በእናትህ። እስትንፋሴ ጨርሼ ባጣሽ እኛም የሆነ መፍትሄ እንፈልጋለን። ለምን ነገርሽው? አባንቺ አይደለች አይደለም በፈጣሪ አንቺ ማለት መናገር በስነ ስርዓት ማለት አይደለም። እንደዚህ አትበሉኝ። እኔ አልፈልግም። ናቲ በእናትህ ከየት እንደመጣ እኮ አይታወቅም አይደል እንዴ? ማሚ በቃ ተረጋጋ። በእንትን እኮ አይደለም በቃ ተደፍራ እኮ ነው ያገዘችው። ናቲ በእግዚአብሔር እንዴት እንደዚህ ትሉኛላችሁ? ምን አይነት ስቃይ ውስጥ ነው የገባነው? ሳሚ ተረጋጋ። ቆልፎ በሩን ነገር ያለው ሳሚ የደስታ መንፈሴ የሐሴት ዓለሜ ሱሴ ክብሬ ነሽ ሞገሴ አንቺው ነሽ ሱሴ ነፍሴ እስትንፋሴ